ዛሬ የምናየው የሲስትሮም ራውተር ዋይፋይ ፓስወርድ እንዴት መቀየር እንችላለን የሚል ነው። ዲስክቶፕ ላይ በመሄድ ብራውዘር እንከፍታለን። አድሬስ ባር ላይ በመሄድ ወደ ሲስትሮም ዲቫይሱን የሚያገናኘውን IP አድሬስ እንጽፋለን። የሲስትሮም IP አድሬስ 192.168.1.1 ኦኬ። ዩዘርኔም እና ፓስወርድ ይጠይቀናል። ዲቫይሳችን አዲስ ከሆነ ዩዘርኔም ላይ አድሚን እንላለን፣ ፓስወርድ ላይ ፓስወርድ ብለን እንጽፋለን። ቀይረነው ከሆነ የራሱን እናስገባለን። ከጨረስን ሎጊን። ሲስትሮም ይህንን ይመስላል። ከላይ ስታተስ ሴታፕ አድቫንስ እያለ ይቀጥላል። ሴታፕ የሚለውን እንጫናለን። በስተግራ ከተዘረዘሩት አማራጮች 2.4G እና 5G የሚሉ ይታያሉ። ይሄ የሚያሳየን ዲቫይሳችን ዱዋል ባንድ ሰርቪስ ፕሮቫይድ እንደሚያደርግ ነው። ማለትም 2.4 GHz እና 5 GHz ፍሪኩዌንሲ ፕሮቫይድ ማድረግ እንደሚችል ነው። በዚህኛው ዲቫይስ ላይ 5G አክቲቭ አይደለም። ስለዚህ ወደ 2.4G እንሄዳለን። እኛ ለማድረግ የፈለግነው የዋይፋያችንን ስምና ፓስወርድ መቀየር ነው። ቤዚክ በሚለው ላይ የዋይፋያችንን ስም እንቀይራለን። ሴኩሪቲ በሚለው ፓስወርዱን እንቀይረዋለን። ቤዚክ ከተመረጠ ወደ ጎን SSID ወደሚለው በመሄድ የዋይፋያችንን ስም እናገኘዋለን። ቦክስ ውስጥ ክሊክ በማድረግ ቀድሞ የነበረውን ባክስፔስ በመጠቀም በማጥፋት አዲስ ስም እንሰጠዋለን። ከጨረስን ባዶ ቦታ ላይ ክሊክ እናደርጋለን። ሴኩሪቲ ወደሚለው እንሄዳለን። በስተቀኝ በኩል ካሉት አማራጮች ፕሪሼርድ ኪ ወደሚለው እንሄድና በሱ ትይዩ ባለው ቦክስ ላይ ክሊክ እናደርጋለን። ይህም ቀድሞ የነበረው ፓስወርድ ነው። እሱን አጥፍተን አዲስ ፓስወርድ እንጽፋለን ማለት ነው። ከጨረስን አፕላይ ቼንጅስ ወደሚለው እንሄድና አፕላይ እንለዋለን። ይህም ያስገባነውን ፓስወርድ እና ስም ሴቭ ያደርግልናል ማለት ነው። በቀጣይ ዋይፋያችንን ኮኔክት ስናደርግ የዋይፋዩ ስም ተቀይሯል፣ ፓስወርድም አዲስ ፓስወርድ እናስገባ ይጠይቀናል ማለት ነው። የቻናሌ ቤተሰቦች ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስል ነበር። ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። በቀጣይ በአዲስ ቪዲዮ እስክንገናኝ ሰላም ቆዩ።